ግቢ ገብርኤል ባዶ ቀርቷል። በዓታ ባዶ ቀርቷል። ቅድስተ ማርያም ባዶ ቀርቷል። እስጢፋኖስ ባዶ ቀርቷል። ባለወልድ ባዶ ቀርቷል። እግዚአብሔር ይሁናችሁ፣ እግዚአብሔር ይሁናችሁ። ቀጥሎ ደግሞ ይፈርሳሉ ማለት ነው። እዚያ አካባቢ ምዕመናን ከሌለ ምን ከሌለ ያው ቅርሱም ይዘረፋል ወይም ደግሞ አካባቢው ለሌላ ልማት ተፈልጓል ተብሎ ይናዳል ማለት ነው። ይህንን ጠብቁ፣ ይህንን ጠብቁ። አይሆንም ብላችሁ እንትን እንዳትሉ። እንግዲህ በአእላፋት ዝማሬ ሰውን እያጨናበሩ ቤተክርስቲያኒቷን በጎን ሄደው ግብር ገብሪ ብለዋታል። አቡነ ሕርያቆስ የአዲስ አበባ አስተዳደር ሀገረ ስብከት ሊቀ ጳጳስ እና ብፁዕ አቡነ ፊልጶስ ጉዳዩ ለምን እንደሚመለከታቸው አላውቅም። እሳቸው ሁለቱ ናቸው የተገኙት። አቡነ ሳዊሮስ የመጡት ዣንጥራር ምናምን ናቸው፣ አማሮቹ ማለት ነው የመጡት። ወደ ቤተ ክህነት የሚላኩት አማሮቹ ናቸው፣ ኦርቶዶክሶች ምናምን የሚሆኑት እና ግን ስማቸው ያማራ። ሊዲያውን ጴንጤ ትመስለኛለች፣ ግን አዶነ ኦርቶዶክስ ትሆን ጴንጤ ናት ነው የሰማሁት። የጸጥታ ኃላፊዋ ሊዲያ እና ዣንጥራር ምናምን ነው የሄዱት። አባቶቼ ይፍቱኝ ምናምን ተቀመጠ። እንግዲህ ያው የተጀመረው ነገር ነው። ቤተክርስቲያኒቷ ግብር መገበር አለባት ምናምን አሉ። እንዴ በእኔ ዘመን እንዲህ አረገ ለመባል ነው? ካልጠፋ ጊዜ ፈልጋችሁ በሳዊሮስ ዘመን እንዲሆነ ለመባል ነው? አማሮቹ በነበሩበት ጊዜ እና አቡነ አብርሃምና እና አቡነ ጴጥሮስ ማለት ነው በነበሩበት ጊዜ ዝም ብላችሁ አሁን ኦሮሞ ሲመጣ እንትን ልትሉ ነው አሉ። እንደገና የመጣው ዣንጥራር ነው። ዣንጥራር መጥቶ ሳዊሮስን ግብር ትገብራላችሁ ሲላቸው እውነት በጣም ደነገጡ እና ስብሰባው ላይ አልተገኙም የተባልኩት የሰማሁት። ነገር ግን አቡነ ፊልጶስና አቡነ ማናቸው ስማቸው ተገኝተዋል። የአዲስ አበባ ሀገረ ስብከት ነው አሉ። ምንም አይናገሩም። ምን አይነት ብላክሜል እንደሆነ መድኃኔዓለም ኢየሱስ ክርስቶስ ሲወቀው። እንግዲህ እግዚአብሔር ይሁናቸው። በጣም ወዳቸዋለሁ። በጣም አባቴ ናቸው። ግን ምንም ማድረግ አይቻልም። እሳት ነው። የአዲስ አበባ ሀገረ ስብከት የአስተዳደሩ ራሱ ገንዘቡ ራሱ ከፍ ብሏል ነው የሚባለው። በጣም ከፍ ብሏል ነው የሚባለው። ከዛ እንግዲህ ጭቅጭቅ ነበረ። መክፈል አለባችሁ መክፈል። ግን ምንድን ነው ያደረጉት? ከባንክ ነው የወሰዱባቸው። ከባንክ እና ቤተክርስቲያኑን አላስፈቀዱም፣ ምኑን አላስፈቀዱም። ከባንክ ነው የወሰዱባቸው። አሁን የጥምቀት አሁን የልደት ለካህናት ቦነስ የሚሰጥበት ጊዜ ነው። በአመት ባልተጠብቆ ነው ቤተክርስቲያን ቦነስ የምትሰጠው ማለት ነው። አሁን ካህናቱ ማምፑሽ ከዚህ በኋላ እንደውም አይኖራቸው። እዚህ ካህናቱ ምንድነው የታሰበው ብለው ጮሁ፣ ለፈለፉ። በሚገርም ሁኔታ እንግዲህ ማረጋገጫ የለኝም፣ ብፁዕ አቡነ ፊልጶስ አሸማገሉ አሉ። መስተዳድሩንና እነ ጃንጥራርንና የከተማው የአብያተ ክርስቲያናት አስተዳዳሪ ካህናትና ጸሐፊዎቹን አደራደሩ አሉ። እናንተም የሆነ እንትን በሉ፣ እናንተም እንትን አስቡበት እና ምናምን ጳጳሱ ማለት ነው። ምክንያቱም እሳቸው በብዙ ሚሊዮን ብር እየተከሰሱ ነው። ባለኝ መረጃ መሰረት እኔ አይደለሁም እገሌ ነው እንደዚህ ያደረጉት እገሌ ናቸው የሚል ነገር አለ። ነገር ግን ደግሞ በአባይ ባንክ ጋር በተያያዘ በቅድስት ሥላሴ መንፈሳዊ ኮሌጅ ህንፃ ጋር በተያያዘ ዳንኤል ክብረት እሳቸው እንደገና ድንበሩ የሚባል ልጅ አለ። የዳንኤል ክብረት ጓደኛ የድሬዳዋ ሰው፣ ድንበሩን ታውቁታላችሁ፣ ጠበቃ የነበረው አሁን ኮንትራክተር ሆኗል አሉ። ኮንትራክተር ሆኗል አሉ እና ያንን ለሶስት በልተውታል ተብሎ ነው የሚነገረው። እንግዲህ ቤት አላቸው፣ ቤተሰብ አላቸው።